ፊልምን ከሰራው ግሩም ኤርሚያስ ይስራው የምንለው በምክንያት ነው። ኧረ በስመ አብ! ዛሬ ሪቪው የምናደርገው ሙቪ ብዙ ሚሊዮን ወጣበት የተባለ አዲስ የሲኒማ ፊልም ነው። እንግዲህ የሙቪ ስትሮንግ ፓርቱ ምንድነው፣ ዊክ ፓርቱ ምንድነው፣ ሲኒማ ተገብቶ ቢታይ ወርዝ ያደርጋሉ የሚለውን ነገር አብረን እናያለን። የመጀመሪያው ስትሮንግ ፓርቱ እና ትልቁ የሙቪው ጠንካራ ተብሎ ሊወራ የሚችለው የግሩም ኤርሚያስ አክቲንግ ከመነሻው እስከ መጨረሻው ድረስ ፊልሙን ተሸክሞት ሄዷል ብናወራ ድፍረቱላ አይደለም። ኤቭሪ ነገሩን የቪለን ካራክተሩ ንዴቱን፣ ብስጭቱን፣ ቁጭቱን፣ ረሃብ ጥማቱን፣ ተስፋ ማድረጉን፣ ተስፋ መቁረጥ ኤቭሪ ፊሊንግ እንደ ተመልካች ቁጭ ነው ሲነው ሪዝኔት አድርጎ አብረን ነው ፊልም እናደርግ አድርጎ ነው የተወነው። ማለት እኔ ፐርሰናሊም ጥርጥርም አልነበረኝም። ኤክስፔክት አልኩ በላይ ነው እዚህ ሙቪ ላይ የግሩም ኤርሚያስ አክቲንግ ያገኘሁት። ሌላው ሲኒማቶግራፊና ሎኬሽን መርጠው ሲኒማቶግራፊው በስመ አብ ቅድም ያልኩትን ፊሊንጎች በሚገባ ክሎዝ መሆን ያለበትን ክሎዝ አፕ መደረግ ያለበትን ክሎዝ አፕ እያደረገ አንግል መቀየራቸው ከለሪንጉ ኤቭሪ ነገሩ ጊዜውን የጠበቀ ለሲኒማ የሚመጥን ሲኒማቶግራፊ ሎኬሽኑ ኦተንቲክ የምለውን ፊሊንግ እንድናገኝ ናቹራል ቢዩቲውንም ጂኦግራፊውንም ሸለቆ ይሄ ምንድነው ዋሻውንም ኤቭሪ ነገር በሚገባ ቦታው ላይ ሄዶ በእንትን በማለቱ ሌላኛው ስትሮንግ ፓርቱ የፊልሙ ሎኬሽኑ ሙዚቃ አጠቃቀሙ ስትሮንግ የምንለው ሳምሃው ትንሽ ከሙቪው ፔስ ጋር ያልሄደን ፓርቶች ቢኖሩትም ስፖቶን ልንለው የምንችል አይነት የሙዚቃ አጠቃቀም ነው። ሳውንዲንጎቹ የአፈሩ የምኑ የሩጫው የድንጋዩ የቅጥቀጣው ኤቭሪ ነገር ክሊር የሆነ ኦሪጂናል የሆነ ሳውንድ ነው እዚህ ሙቪ ላይ ያየ ነው። ስክሪፕቱ በሁለት ቋንቋ የቀረበ ሲምለስ በሆነው ከኤዲት ከመደረጉ ወይም አብሮ ከመሄዱ በላይ እንትን በተጨማሪ እኛ ስንሰማው የማይቆረቁር የማይሰቀጥጥ ነው። እኔ እዚህ ሙቪ ላይ ዊክ ብዬ የማስበው ስቶሪው ነው። ለዚህ ላልኩት አሁን ትልቅ ፊልም ይሄ ስቶሪ መጥቷል ብዬ አላሰብም። ከዚህ በላይ ኤክስፔክት አድርጌ ነበር። ትልቅ የሆነ ስቶሪ ግራብ የሚያደርግ ስቶሪ ይፈጠራል ብዬ ነበር ያሰብኩትና የነበረውን ስቶሪ በሚገባ ግሩም ኤርሚያስ ዴሊቨር አድርጎታል። ግን ስቶሪው ለዚህ ሙቪ ይመጥናል ስትሮንግ ነው ብዬ አላምንም። ሳምሃው የሆነ በቃ አይደለ የሆነ ሌዚ የመሆን የሆነ የመድከም አይነት ነገር ነበረበት። ከዛ በተረፈ ይሄ ሙቪ አውትስታንዲንግ ነው። ፐርሰናሊ 8 ከ10 የሰጠሁት ገብቶ ቢታይ ሲኒማ ገብቶ ቢታይ ወርዝ የሚያደርግ ጸዴ ሙቪ ነው። ዶሎቪያ